በጣም ያሞላቅቀኛል በጣም ደግሞ ይቀጣኛል ሳጠፋ እንደ ነገሩ ባትቀጪ እንዴት ስምትቻይ ነበርሽ ብለሽ ነው ተወልጄ ስታይኝ ተሳሙ መውለድ ፈሪ ብቻ አይደለም ብዙ ነገር ያደርጋል ከዛ ተወራርደ ነበር ወንድ ልጅ ነበር የምትፈልገው አሁን ቃጭሉ የተሰረቀ ነው መሰለኝ ጸጉር ቤት ይወስደኛል ጸጉሬን እስከምሰረደስ ቁጭ ብሎ ይጠብቀኛል አብሬያት እያለሁ ልክ እንደ ዘፈኑ የምትናፍቀኝ ሳልሳለም አሁንስ ምን ነው ረፊ እሺ ከባድ ነው የአንድ ልጅ አባትነት ብዙ ጊዜ ከባድ ነው አይደለም ዝም ብለህ እኮ ነው የምትመጣው እንደሱም መጥቻለሁ እሱማ መምህር ሁሉ ጠይቃለሁ እኔ እንደገና እኮ ያናል ጠፍቼ ነበር እንዴ ምን ቀረሽ ምን ያለ ምንድነው የቀረሽ ስንት ሰዎች ሆኑ ከልጃቸው ጋር በዚህ ደረጃ እንደዚህ ቁጭ ብለው ማውራት የቻሉት ልጄ ስቱዲዮ ውስጥ እገኛለሁ ብዬ አስቤውም ገምቼውም አላውቅም የአባቴ ፍቅር እንደ ብርሃን ነገር ነው በድካሜ ወቅት በጣም ያበረታኛል በጣም